የሆነ ነገር ከመጣ ትንሽም ነገር ቢሆን ስለሱ ማውራት ሶሉሽን አይሆንም። ቢሆንም ባይሆንም ማለት ማተኮር ያለበት ፕሮብሌሙ ላይ ሳይሆን ምኑ ላይ ነው? ሶሉሽኑ ላይ። ኦልዌይስ ዋትስ ሮንግ ችግሩ ላይ ብቻ ደጋግሞ ማሰብ ሶሉሽን አይሆንም። ስለዚህ ኦልዌይስ ፖሲቢሊቲ ማየት፣ ኦፖርቹኒቲ ማየት። ዋጋ ሲወደድ የሆነ ደግሞ በሌላ ኦፖርቹኒቲ ባይ ዘ ወይ ኮሚሽናችንም እኮ ይጨምራል። ዋጋ ሲጨምር አብሮ ኮሚሽን ይጨምራል። አንዱ ኦፖርቹኒቲ ነው፣ አንዱ ፖሲቢሊቲ ነው። በተለያየ መንገድ ማየት እንችላለን አይምሮአችንን ካዘጋጀ ነው። ግን ብዙ ጊዜ ማይንዳችን የተዘጋጀ ወይንም ያስለመድ ነው ምን ላይ ነው? በቃ ችግሩ ሲኖር ስለ ችግሩ ማውራት ስላወራን መፍትሄ የሚመጣ ይመስለናል አንዳንዶቻችን። ማመን ችግሩን ማመን ይዘው ጥሩ አምኖ ግን ወደ ሶሉሽን ነው ፎከሳችን ወደ ችግሩ ከሆነ ሶሉሽን አይመጣም። ወደ ፖሲቢሊቲ ከሆነ ግን ሶሉሽን ይመጣል። ሌላው ማይንድ ሴታችን ላይ ሽፍት ማድረግ ያለብን አሁን በስራ አረኩት እንጂ በላይፍም እንደዚህ በላይፍም የሆነ ፕሮብሌም ገጠመን እሱ ላይ ደጋግመን መቀጥቀ ፎከሳችን እሱ ላይ ማድረግ ውጤት አያመጣም። ኦልዌይስ እኔ በቤተሰቤም ላይ ኦልዌይስ የምላቸው ይሄን ነው ያስተማርኳቸው ምነግራቸው። የሆነ ነገር ከመጣ ትንሽም ነገር ቢሆን ስለሱ ማውራት ሶሉሽን አይሆንም። ስለዚህ ምንድነው ሶሉሽን ወደ ሆነው ነገር ማምጣት ጊዜም ኢነርጂም ምንም ነገር ኮንሱም ሳናረግ